ሰላም ውድ ተመልካቾች እንኳን ወደ ዩቲሜዳ ቻናል በሰላም መጣችሁ። ዛሬ ለተማሪዎች ልዩ ሁኔታ ጠቃሚ የሆነ ርዕስ እሰጣችኋለሁ። ትንሽ ጊዜ ውስጥ እንዴት በብቃት ተነቦ ለፈተና መዘጋጀት እንችላለን። ፈተና ቀርቧል፣ ጊዜ ግን እያለቀ ነው። አትጨነቁ። በዚህ ቪዲዮ በተመጣጣኝ ጊዜ ብዙ ለማንበብ እና ለፈተና መዘጋጀት 5 ምስጢሮችን አካፍላችኋለሁ። ስለዚህ አዲስ ከሆናችሁ ለዚህ ቻናል ጠቃሚ መረጃ ሁሉ ለማግኘት ሳብስክራይብ አድርጋችሁ ጀምሩ እና ቪዲዮን እስከ መጨረሻ ተከታተሉኝ። ከዚህ ቪዲዮ በኋላ አጭር ጊዜ ውስጥ አንብባችሁ በቀላሉ ማንኛውንም ፈተና ጥሩ ውጤትና የተሻለ ውጤት መስራት ትችላላችሁ ማለት ነው። ፈተና ሲቃረብ ሁላችንም የተጨነቀንበት ጊዜ አለ። ብዙ መማር ያለብን ጊዜያችን ግን ውስን ነው። እኔም ተማሪ ሆኜ ተመሳሳይ ፈተናዎችን አሳልፋለሁ። ስለዚህ ምን እንደምሰማችሁ እረዳለሁ። ዛሬ በተግባር የተሞከሩ እና በትንሽ ጊዜ ውስጥ ብዙ መረጃ ለመረዳት ለፈተና ለመዘጋጀት የሚረዱ ምስጢሮችን አካፍላችኋለሁ። ዝግጁ ናችሁ? እንጀምር። 5 ምስጢር ነው አካፍላችኋለሁ ብዬ ያስቀመጥኩት። ስለዚህ ምስጢር 1 ምንድነው ከተባለ አጭር ጊዜ ውስጥ አንብባችሁ ለፈተና መዘጋጀት እና ጥሩ ውጤት ለመስራት ምስጢር 1 ምንድነው ከተባለ ቁልፍ ርዕስ ጉዳዮችን መለየት ያስፈልጋቸዋል። በዚህ ስር ምንድነው ቁልፍ ርዕስ ጉዳዮች መለየት ምን ማለት ነው? እንዴት አድርገን መለየት እንችላለን? የመጀመሪያ ምስጢር ምን መማር እንዳለብኝ በግልጽ መለየት ያስፈልጋል ማለት። ሁሉንም ነገር አንድ ጊዜ መለማመድ መሞከር ጊዜህን ያባክናል። ሁሉንም ነገር አንድ ጊዜ ለመለማመድ መሞከር ጊዜህን ያባክናል፣ ጊዜህን ያጠፋል። የፈተናውን ዋና ርዕሶች ወይም ሰለበስ ተመልከት። ፈተናው ምን እንደሚመስል ዋና ርዕሶችን በደንብ መለየት ያስፈልጋል። ከዛ በመጽሐፍ ወይም ማስታወሻ ውስጥ እነዛ ርዕሶችን ቅድሚያ ስጥ ማለት ነው። ሰለበሱን የፈተናው ሰለበስ አይተህ ለነዛ ጉዳዮች ላይ ቅድሚያ መስጠት ያስፈልጋል። ከማንበብህ በፊት የፈተናውን ይዘት ወይም ጥያቄዎችን ተመልከት። የትኞቹ ምዕራፎች ወይም ክፍሎች በጣም አስፈላጊ እንደሆኑ ዝርዝር አዘጋጅ። ይህ ትኩረትህን ያጠናክራል ማለት ነው። ስለዚህ ማንበብ መጀመር ብቻ በቂ ስላይደለ በዚህ በኋላ በደንብ ሀሳቡ ይነግረናል ማለት ነው። ስለዚህ ለፈተና አጭር ጊዜ ለመዘጋጀት ቁልፍ ርዕስ ጉዳዮችን መለየት ጠቃሚና አስፈላጊ ነው። ማንበብ ብቻ ሳይሆን የፈተናው ሰለበስ በደንብ በጥንቃቄ መለየት ያስፈልጋል። ሁለተኛው ምስጢር ደግሞ አጭር ጊዜ ውስጥ ለፈተና መዘጋጀት በሳይንሳዊና በጥናታዊ የተገኘ ግኝት ምንድነው ከተባለ ፈጣን ንባብ ስኪሚንግ ዘዴዎችን መጠቀም ያስፈልጋል። ለፈተና መዘጋጀት ማለት ሁሉንም ቃል በቃል ማንበብ አስፈላጊ አይደለም። ሁሉንም ቃል በቃል ማንበብ አስፈላጊ አይደለም ወይም ማንበብ አያስፈልግም ቃል በቃል። በምትኩ ፈጣን ንባብ ዘዴዎችን መጠቀም ትችላለህ። ስኪሚንግ አንድ አንቀጽ በመጀመሪያ እና መጨረሻ አረፍተ ነገሮችን አንብብ። የአንቀጽ መጀመሪያ እና የመጨረሻ አረፍተ ነገሮችን አንብብ። ይህ ዋና ሀሳብን በፍጥነት ለመረዳት ይረዳሃል ማለት ነው። እያንዳንዱ ምዕራፍ ላይ ቁልፍ ነጥቦችን መለየት ያስፈልጋል። ለመለየት 5 ደቂቃዎች ስኪሚንግ ልምምድ አድርግ። ይህን በመጠቀም በፍጥነት ብዙ መረጃ መሸፈን ትችላለህ ማለት ነው። ስለዚህ ስኪሚንግ ዘዴዎችን መጠቀም በቀላሉ አጭር ጊዜ ውስጥ መሸፈን የፈለጋችሁትን ኮንተንቶች መጽሐፉ ምንም ማለት ትልቅ ቢሆንም በስኪሚንግ መተድ በአጭሩ ተዘጋጅታችሁ ለፈተና መቀመጥና የተሻለ ውጤት መስራት ትችላላችሁ። ምስጢር 3 ምንድነው ከተባለ የጥናት መርሃ ግብር መፍጠር ነው። የጥናት መርሃ ግብር ስትፈጥሩ እንዴት አድርጋችሁ ነው አጭር ጊዜ ውስጥ ለመዘጋጀት እንዴት አድርጋችሁ የጥናት መርሃ ግብር ማዘጋጀት ትችላላችሁ? ጊዜው ውስን ሲሆን የጥናት መርሃ ግብር መኖር ትልቅ ለውጥ ያመጣል። ለምሳሌ በቀን 2 ሰዓታት መልመድ ከቻልክ ይህን ጊዜ በ30 ደቂቃ ክፍሎች ከፋፍለ ተከታታይ እረፍቶችን ውሰድ። ፖሞዶሮ ዘዴ የሚባለው ለ25 ደቂቃዎችን ተከታታይ አንብብ፣ ከዛ 5 ደቂቃዎችን እረፍት ውሰድ። ይህ ትኩረትን ያድሳል ማለት ነው። ስለዚህ ፖሞዶሮ ዘዴዎችን መጠቀም በጣም አስፈላጊ ነው። ማይንድ አክቲቭ ሆኖ እንዲቆይ ያደርጋል። ደግሞ አጭር ጊዜ ውስጥ ለመረዳት ይህ ሜተድ በጣም ተመራጭ ዘዴ ነው እና ቅድሚያ መስጠት ያስፈልጋል። ምን ላይ ቅድሚያ መስጠት ያስፈልጋል? በጣም አስቸጋሪ ወይም አስፈላጊ ርዕሶች ላይ በመጀመሪያ መልመድ። ሁሉንም ነገር ማንበብ፣ ሁሉንም ነገር ላይ ጊዜ ማጥፋት አያስፈልግም። ስለዚህ በጣም አስቸጋሪ እና አርጀንት ጠቃሚና አስቸኳይ ለሆነ ጉዳይ የሚሰለብሱ ፈተና ላይ ብዙ ጊዜ ብዙ ኮንቴንት ለፈተና ላይ የሚመጣ ጉዳዮች ላይ
ቅድሚያ መስጠት ያስፈልጋል ማለት ነው። አስቸጋሪ ለሆነውና አስፈላጊ ለሆኑ ርዕሶች ላይ በጣም ቅድሚያ ሰጥተህ መልመድ ያስፈልጋል። እና ለዚህ ተግባራዊ ምክር በሳምንት ውስጥ ምን ያህል ጊዜ ለጥናት መመደብ እንደምችል ወስን እና እያንዳንዱን ቀን የተወሰኑ ርዕሶችን መድብ። ስለዚህ በሶስተኛው ምስጢር የጥናት መርሃ ግብር በማዘጋጀት ተግባራዊ በማድረግ አጭር ጊዜ ውስጥ ፈተና መዘጋጀት፣ ፈተና ማለፍ እና ጥሩ ውጤት እንዲሁም መስራት ይቻላል አጭር ጊዜ ውስጥ ማለት ነው። አራተኛው ምስጢር ምንድነው ከተባለ አጭር ጊዜ ውስጥ ለፈተና መዘጋጀት አራተኛው ምስጢር ምንድነው? ማስታወሻ መያዝ እና ማጠቃለያ ማለት ነው። ማስታወሻ መያዝ እንዴት አድርገን ማስታወሻ እንይዛለን? ማስታወሻ ስንጠቀም አጭር ጊዜ ውስጥ ውጤታማ ተማሪ ለመሆን ማስታወሻ መያዝ ለፈተና ቁልፍ መረጃዎችን ለማስታወስ ይረዳል። ዋና ነጥቦችን ጻፍ። እያንዳንዱ ምዕራፍ ወይም ክፍል ምን እንደሚያስተምር በአጭር ጻፍ። እያንዳንዱ ክፍል ምን እንደሚያስተምር ዋና ሀሳቦችን በአጭሩ መጻፍ ማለት ነው። እርሶ ማይንድ ማፕ የአእምሮ ካርታ የሚባለውን ቁልፍ ሀሳቦችን በንድፍ መልክ አዘጋጅ። ይህን በተለይ ለተዋህዶ ርዕሶች ጠቃሚ ይሆናል ማለት። ስለዚህ ማስታወሻ ይዛችሁ ዋና ዋና ርዕሶችን በደንብ ይዛችሁ በዛ ላይ ትኩረት ስታደርጉ በጣም ይረዳችኋል። ደግሞ ለፈተና መዘጋጀት ይችላላችሁ አጭር ጊዜ ውስጥ ማለት ነው። እና ተግባራዊ ምክር ለዚህ እንዴት አድርገን አቺቭ ማድረግ እንችላለን? በእያንዳንዱ ንባብ ክፍለ ጊዜ መጨረሻ ላይ ባለ 5 ደቂቃ ማጠቃለያ ጻፍ። ይህ መረጃውን በአእምሮ ውስጥ ያጠናክራል ማለት። እያንዳንዱን ንባብ ክፍለ ጊዜ መጨረሻ ላይ ባለ 5 ደቂቃ ማጠቃለያ ጻፍ። ይህ መረጃ በአእምሮ ውስጥ ያጠናክራል። ስለዚህ ማስታወሻ መያዝ በጣም ጠቃሚ ነው። ለፈተና መዘጋጀት ይረዳችኋል። ምስጢር 5 የቀድሞ ፈተናዎችን መለማመድ። የቀድሞ ፈተናዎችን መለማመድ ፈተናውን ቢያንስ 50% በላይ የቀድሞ ፈተና መለማመድ፣ የፈተናው ኮንተንት ማወቅ፣ የፈተናው ሰለበስ ማወቅ እና ጥያቄዎችን የቀድሞ ፓስት ኤግዛሞችን መለማመድ። እንደዛ ከሞክራችሁ ከጀመራችሁ ወይም ሞክራችሁ ከሄዳችሁ ከ50% በላይ የማለፍ እድላችሁ በጣም ከፍ ያለ ምንም ጥርጣሬ አያስፈልግም። ስለዚህ ዝም ብላችሁ ማንበብ ብቻ በቂ አይደለም። አሁንም በድጋሚ የምላችሁ የፈተናውን ይዘት ቀድማችሁ ማወቅ፣ ከዚህ በፊት ሌሎች ተፈትነው ያለፉትን የፈተናው ሀሳብ ማወቅ በጣም በእጅጉ ጠቃሚ ነው። ስለዚህ እናንተ ይህንን ማድረጋችሁ መርሳት እንዳይረሳ ቀድማችሁ ይህንን መረጃ ማግኘት ያስፈልጋችኋል ማለት። ለፈተና መዘጋጀት ማለት መጽሐፍ ማንበብ ብቻ አይደለም። የተማራችሁትን መጽሐፍ ብቻ ማንበብ በቂ አይደለም። የቀድሞ ፈተናዎችን ወይም የልምምድ ጥያቄዎችን መለማመድ በጣም ይረዳል። ይህ የፈተናውን አይነት እንደዛ ስታደርግ የፈተናውን አይነት ማወቅ ትችላለህ። የጥያቄው አቀራረብ ምን እንደሚመስል ማወቅ ትችላለህ። የጊዜ አያያዝን እና እንድትለማመድ ያስችልሃል። ጊዜውን በቀላሉ መጠቀም ትችላለህ። የቀድሞውን ፈተና ልምምድ አድርገህ እና ፈትሸህ ከሄድክ አንተ ደግሞ በሌላ ፈተና ስትፈትን በቀላል ጊዜ መጠቀም ትችላለህ። የፈተና አቀራረብ ምን እንደሚመስል መለየት ትችላለህ። ሁሉም ነገር ቀለል ሊልህ ይችላል። አእምሮህ ደግሞ ወደ ቦሪንግ ውስጥ አይገባም። ስለዚህ የቀድሞ ፈተናዎችን ፈልጋችሁ ከወዲሁ መፈተሽ መለማመድ በጣም ጠቃሚና አስፈላጊ ነው። ይህ ደግሞ ውጤታችሁን በጣም ይበልጥ ከፍ ያደርጋል ማለት ነው። ቢያንስ በሳምንት አንድ የልምምድ ፈተና ውሰድ። ለዚህ ደግሞ ቢያንስ ስታነቡ በሳምንት አንድ የልምምድ ፈተና መውሰዳችሁ እንዳለ። ይህን በእውነተኛ ፈተና ሁኔታ ላይ ለመመሳል ጊዜ ቆጣርን ተጠቀም ማለት ነው። ስለዚህ በሳምንት አንድ ፈተና መሞከራችሁ መርሳት እንዳይረሳ ነው የምላችሁ። እና ስለዚህ በትንሽ ጊዜ ውስጥ ለፈተና መዘጋጀት እነዚህ 5 ምስጢሮችን ተግባራዊ አድርጉ። ቁልፍ ርዕሶችን መለየት እንዳትረሱ። ቁልፍ ርዕሶችን ለዩ። ፈጣን ንባብ ዘዴዎችን ተጠቀሙ። የጥናት መርሃ ግብር ፍጠሩ። ማስታወሻ ያዙ እና የቀድሞ ፈተናችሁን መለማመድ እንዳትረሱ ደግሞ ተለማመዱ። እነዚህ ስልቶች በተሳካ ሁኔታ የብዙ መረጃ እንድትፈትሹና የልበ ሙሉነት ለፈተና እንድትዘጋጁ ይረዳችሁ። ይህ ቪዲዮ ጠቃሚ ይሆናል ብላችሁ ካሰባችሁ
እና ቪዲዮን በደንብ በትክክል ካያችሁ ሀሳብ ካገኛችሁ ቪዲዮን ላይክ አድርጉ እና ሌላ ቪዲዮ ስንሰራ አዳዲስ መረጃዎች እንዲደርሳችሁ ሳብስክራይብ አድርጉ። ለጓደኞቻችሁ ለምትወዱት ለጓደኞቻችሁ ሼር አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም የጥናት ጊዜ፣ መልካም ፈተናን የማሸነፍ ጊዜ ይሁንላችሁ እላለሁ። ቴንክ ፎር ዋቺንግ